ሰላም። የሳይለንሲዮ መተግበሪያን የተጠቀሙ ገቢን እንዴት ማሳደግ እንደሚቻል ያስቡ ነው? በጣም ጥሩ። እንግዲያው ትክክለኛው ቦታ ላይ ተገኝተዋል ማለት ነው። በዚህ ገለጻችን ውስጥ ሽልማቶችን ለማግኘት የሚያስችሉትን መንገዶች ሁሉ፣ አዎ ሁሉንም በጥልቀት እንመለከታለን። እስቲ እንጀምር። እስቲ እዚህ ጋር አንድ ጥያቄ አለ። በሳይለንሲዮ መተግበሪያ ውስጥ ያሉትን ሽልማቶች በሙሉ እናውቃለን? ምናልባት ጥቂት የገቢ መንገዶችን እናውቅ ይሆናል፣ ግን ሁሉንም ዕድሎች የተጠቀምንባቸው ነው ወይ? ዓላማችን እያንዳንዱን የሽልማት አይነት ተረድተን ገቢን እንዴት ማሳደግ እንደሚቻል ማየት ነው። እሺ፣ ለመጀመር እስቲ ዋናዎቹን ሳንቲሞች እንይ። እነዚህ በመተግበሪያ ውስጥ የምናገኛቸው ሁለት ቁልፍ የክሪፕቶ ሳንቲሞች ናቸው። ማለቱም በመጨረሻ የምንለፋላቸው ትልልቆች ሽልማቶች እነዚህ ናቸው። እሺ፣ እዚህ ጋር እንግዲህ ሁለት ተለያዩ መንገዶች አሉን። በግራ በኩል SLC ቶከን አለ። ይሄ የመተግበሪያው የራሱ ሳንቲም ነው። የምናገኘውም በምንሰበስበው የቲኬት ብዛት ልክ ነው፣ ቀላል ነው። በቀኝ በኩል ደግሞ PAQ ኤርድሮፕ አለ። ይሄ ደግሞ ከፒክ ብሎክቼን የሚመጣ አይነት ቦነስ ወይም ስጦታ ነው። ይህን ለማግኘት ደግሞ አክቲቭ መሆንና የተወሰኑ ተልእኮዎች መስራት ይጠበቅብናል። እሺ፣ እስቲ ስለ SLC ቶከን ትንሽ በጥልቀት እንየው። ይሄ የሳይለንሲዮ መተግበሪያ ዋናው የራሱ የሆነ ሳንቲም ነው። ሽልማቱ የሚሰላው ሙሉ በሙሉ በምንሰበስበው የቲኬት ብዛት ላይ ተመስርቶ ነው። እና በጣም ወሳኙ ነገር እዚህ ላይ ነው ያለው። የሰበሰብናቸው ቲኬቶች በሙሉ ቶከን ጄኔሬሽን ኢቨንት ወይም በአጭሩ TGE በሚባልበት ጊዜ ወደ እውነተኛ SLC ሳንቲምነት ይቀየራሉ። ስለዚህ ዋናው ሥራ ምንድን ነው? ብዙ ቲኬት መሰብሰብ ነው ማለት ነው። እሺ፣ ወደ PAR ድሮፕ ስንመጣ ደግሞ ይሄ ነገር ልዩ ስጦታ ነው። ለምን መሰላችሁ? የሳይለንሲዮ መተግበሪያ የተሰራው በፒክ ብሎክቼን ላይ ነው። ስለዚህ የፒክ ኩባንያ ለተጠቃሚዎች ይህን ስጦታ ይሰጣል። እና እንዴት ነው የምናገኘው? በቃ ንቁ ተጠቃሚ መሆን እና በተለይ በመተግበሪያ ውስጥ የሚገኙ ኩዌስትስ የሚባሉ የፒክ ተልእኮችን ማጠናቀቅ ነው። እሺ፣ ዋናዎችን ሳንቲሞች አይተናል። አሁን ደግሞ በየቀኑ ቲኬት የምንሰበስብበትን ፍጥነት በከፍተኛ ሁኔታ ሊያሳድጉልን ወደሚችሉ ቦነሶች እንለፍ። እነዚህ በጣም ወሳኝ ናቸው። እሺ፣ ዴይሊ ስትሪክ ወይም የቀን ተከታታይ ቦነስ፣ ይሄ በጣም ኃይለኛ ነው። እንዴት ነው የሚሰራው? የመጀመሪያው ቀን 1.1x ማባዣ፣ ሁለተኛው ቀን 1.2x፣ ሶስተኛው ቀን 1.3x እያለ ይቀጥላል። ዋናው ነገር ምንድን ነው? በቃ መተግበሪያውን ሳያቋርጡ በየቀኑ መክፈትና መጠቀም ነው። ይህን ማድረግ ማባዣውን በየቀኑ ከፍ ያደርገዋል። በቃ ዋናው ነጥብ ይሄ ነው። በተከታታይ ለብዙ ቀናት አስተዋጽኦ ሲደረግ ዕለታዊ የቲኬት ገቢው በዛው ልክ ይባዛል ማለት ነው። ዋናው ነገር ወጥነት ነው፣ ወጥነት። እሺ፣ አሁን ደግሞ ወደ ሌላኛው ትልቅ ቦነስ እንለፍ። ይሄ የቮይስ AI አስተዋጽኦ ነው። ይሄማ ለተጨማሪ ገቢ በጣም ትልቅ ዕድል ነው የሚከፍተው። እዚህ ላይ ልዩነቱን በደንብ ማየት እንችላለን። ተራ ተጠቃሚዎች የድምፅ ብክለቱን ብቻ ነው የሚለኩት። ነገር ግን የቮይስ AI አስተዋጽኦ የሚያደርጉ ሰዎች ደግሞ ለቀረቡላቸው ጥያቄዎች መልስ በመስጠት ዋው፣ እጅግ በጣም ከፍተኛ የቲኬት መጠን ያገኛሉ። ልዩነቱ በጣም ትልቅ ነው። በጣም እሺ፣ በጣም ጥሩ። እስካሁን የግል ጥረቶችን አይተናል። አሁን ደግሞ በኮሚኒቲ ተሳትፎና በረጅም ጊዜ ስኬቶች አማካኝነት የሚገኙ ሽልማቶችን እንመልከት። እናም ሌላው ምርጥ መንገድ ምንድን ነው? ሪፈራል ወይም በሌላ አነጋገር ጓደኛን መጋበዝ። ሌሎች ሰዎች እኛን የግብዣ ኮድ ተጠቅመው ሲቀላቀሉ አብሮ ማግኘት ይቻላል። እና ኮሚሽኑ ስንት ነው? 3%። ይህ ቁጥር ቀላል እንዳይመስላችሁ፣ በጣም ኃይለኛ ነው። ለምን? ምክንያቱም የጋበዝናችሁ ሰዎች ከሚያገኙት ቲኬት ሁሉ ላይ በቋሚነት 3% ይገኛል ማለት ነው። ሌላው ነገር ደግሞ የሊግ ሲስተሙ ነው። ይህም ሌላ ትልቅ የማባዣ መንገድ ነው። ተጠቃሚዎች ያላቸው የቲኬት ብዛት ላይ ተመስርቶ እንደ አልፋ፣ ቤታ ባሉ ደረጃዎች ይከፈላሉ። እና ቁም ነገሩ ምንድነው? ከፍ ወዳለ ሊግ በደረሱ ቁጥር የቲኬት ማባዣው ማብሪያ ያብጋል። ይሄ ደግሞ ዕለታዊ ገቢን በጣም ነው የሚያሳድገው። እሺ፣ ከቲኬቶች ባሻገር ደግሞ ሌላ አይነት ሽልማት አለ። እነዚህ ዲጂታል ባጀጅ ናቸው። እስቲ ስለ እነዚህ እናውራ። እነዚህ ባጆች ትልቅ ስኬቶችን ስናጠናቅቅ የሚሰጡን በጣም ዋጋ ያላቸው የረጅም ጊዜ ንብረቶች ናቸው። እሺ፣ ታዲያ የነዚህ ባጆች ዋጋ ምንድን ነው? ለምንድን ነው የምንሰበስባቸው? ዋናው ጥቅማቸው ለወደፊት ለሚመጡ ልዩ ኤርድሮፖች ወይም ኤክስክሉሲቭ ኤርድሮፕስ እንደ መግቢያ በር ያገለግላሉ። በሌላ አነጋገር
የተወሰኑ ባጆችን የያዙ ሰዎች ብቻ ሊያገኟቸው የሚችሉ ልዩ ስጦታዎች ይኖራሉ ማለት ነው። በጣም አሪፍ ነው። በጣም ጥሩ። እንግዲህ ብዙ ነገሮችን አይተናል። እስካሁን ያየናቸውን መንገዶች በሙሉ እስቲ በአጭሩ ለመከለስ ወደ ማጠቃለያው ክፍል እንለፍ። እሺ፣ ይሄ ሰንጠረዥ ሁሉንም ነገር በአንድ ቦታ ያሳየናል። እስቲ በፍጥነት እንየው። $SLC ቶከን ቲኬት በመሰብሰብ ነው የምናገኘው። $PAQ ኤርድሮፕን ደግሞ ተልእኮዎችን በመፈጸም። ዴይሊ ስትሪክ በየቀኑ አፕን በመጠቀም ማበጃችንን እናሳድጋለን። ሪፈራል ጓደኞችን በመጋበዝ 3% ኮሚሽን እናገኛለን። ሊጎች ከፍ ባለ ሊግ ከፍ ያለ ማበዣ አለን። ቮይስ AI አስተዋጽኦ ተጨማሪ ቲኬቶችን ይሰጠናል። እና በመጨረሻም ባጅ፣ እነዚህ ደግሞ ለወደፊት ልዩ ኤርድሮፖች በር ይከፍታሉ። በቃ እያንዳንዱ መንገድ የራሱ የሆነ ትልቅ ጥቅም አለው። እንግዲህ ሁሉንም 7 የሽልማት መንገዶች አንድ ላይ አይተናል። አሁን ዋናው ጥያቄ ምንድን ነው? ከእነዚህ ውስጥ በየትኞቹ ላይ ትኩረት አድርገን ነው ገበያችንን ከፍ ማድረግ ምንችለው? የእያንዳንዱ ሰው የማግኛ ስትራቴጂ ምን ሊሆን ይችላል? ይህ እንግዲህ ሊታሰብበት የሚገባ ጉዳይ ነው።